ደግሞ እግዚአብሔር አምላክ ወደፊትም ታምር ስራ ለመስራት የእግዚአብሔር አሻራ ያለበት ቦታ ነው። ምንድነው አሁን ዛሬ እናንተ አስባችሁ የመጣችሁት የእመቤታችን የቅድስት ድንግል ማርያም ጸበል ብላችሁ ነው። ግን እዚህ ጸበል ላይ ከዚህም በፊት መተን ከዚህ ደብሩ ቄስ ጋር ተነጋግረናል። እኔ የመጣሁት ከቦንከ ታላቁ ቦታ ከሊቀ መላእክት ከቅዱስ ፋኑኤል ጸበል ቦታ ነው የመጣሁት። ብዙ ታላላቅ ታምራት የሚደረጉበት ከዛ ቦታ ነው የመጣሁት። ወደዚህ ስመጣ መጀመሪያ ጊዜ ይሄንን ቦታውን አካባቢውን አላቅም። በእግዚአብሔር መንፈስ ቅዱስ ተመርቼ ነው ወደዚህ ቦታ የመጣሁት። ስመጣ ያው እዚህ ቦታ ላይ የጻድቁ አባታችን አቡነ ዘራብሩክ ጸበል ተገልጧል ማለት ነው። የአባታችን የጻድቁ የአቡነ ዘራብሩክ ጸበል አለ እዚህ ቦታ ላይ እና ቃል ኪዳናቸው በጣም ትልቅ ነው። ስመጣን ደግሞ ክንፍ ያለ ኮከብ ያስመራ በሱ የተመራ ነው ወደዚህ ቦታ የመጣው ማለት። ይሄ ማለት ባዳ መልኩ አይደለም። የጻድቁ አባታችን ያው እንግዲህ ከምስራቅ እስከ ምዕራብ ድረስ የሳቸው ስም ይጠራል ሁሉ ቦታ ላይ። ግን ዛሬ እዚህ ቦታ ላይ የጻድቁ አባታችን የአቡነ ዘራብሩክ ጸበላቸውን የጠጣ ቤተክርስቲያኑን የሰራ ዝክሩን የዘከረ ሰማይ ላይ በጣም ትልቅ ዋጋ ያገኛል። ትልቅ ዋጋ ያገኛልና እንደዛ አይነት ስለሆነ በጣም ትልቅ ቦታ ነውና ደስ በላችሁ ሁላችሁ በእውነት በጣም ደስ የሚል ነገር ነው። ሁለተኛ ደግሞ ጸበል ይሄ መታችሁ ተጠመቁት ትድናላችሁ። ሁላችሁ የታመማችሁት በበሽታ የወደቃችሁት ልጅ ያልወለዳችሁት በተለይ ልጅ ያልወለዳችሁት ለጻድቁ አባታችን ለአቡነ ዘራብሩክ ንገሩት። እንደገና በአጋንንት በሽታ የታሰራችሁት በእውነት በዚህ መታችሁ እዚህ ቤተክርስቲያን ሱባኤ ግቡት። ባሶ ይዛችሁ ጻድቁ አባታችን መልስ ይሰጣሉ ለእናንተ።